ይህን ሁሉ አደረግን። ራሱን ሰጠ። ስጋውን ሰጠ፣ ደሙን ሰጠ። ምን ይስጠን ከዚህ በላይ? እንግዲህ ከአብ ዘንድ ጠበቃ አለን። ምን ማለት ነው? ከአብ ዘንድ ጠበቃ አለን፣ የሚፈርድልን ወመምህር ዘይትቃወም ለነ፣ የሚከራከርልን ምጽናተ ቅጽርነ፣ አምባ መጠጊያችን፣ ተገልጠው ከሚመጡ ጠላቶቻችን፣ ሰይፍ ይዘው ዘገር ነቅንቀው ከሚመጡ ጠላቶቻችን ኢትፍርህዎሙ ለእለ ይቀትሉ ሥጋክሙ ወለነፍስክሙሰ ይክሉ ቀቲሎታ፣ ሥጋችሁን የሚገላችሁን አትፍሩ ብለሃል ብለን የምንጠበቅበት፣ ረቀው ከሚመጡ ጠላቶቻችን ካጋንንት ስሞን ስኢለ ሰአለ ሰይጣን ከመ ያንፍስክሙ ወያንስስክሙ ወያንሰ፣ ተመልከቱ፣ ጸለይኩ ከመ ይድክሙ ሃይማኖትክሙ፣ ሃይማኖታችሁን እንዳይደክም እኔ ኤሎሄ ኤሎሄ ያልኩላችሁ ብሎ ረቀው ከሚመጡ ጠላቶቻችን ካጋንንት፣ አስመስለው ከሚመጡ ጠላቶቻችን ከመናፍቃን ታቀውኬ መሐሳባን እለ ይመጽኡ በአልባሰ አባግዕ ወንተ ውስጦሙሰ ተኩላት ወመሰጥም ሙንቱ ብሎ የጠበቀን የበግ ለምድ መልክ ለብሰው ከሚመጡት ከመናፍቃን የሚከራከርልን፣ ተከሳችሁ በሄዳችሁ ጊዜ ምን እንደምትመልሱ አታስቡ፣ እናንተ የምትናገሩ አይምሰላችሁ ብሎ ልሳን ዓለም ጰራቅሊጦስን የሰጠን፣ ተከራክሮ የሚረታልን፣ እሳት የሚጠፋልን፣ በኃይለ መስቀሉ ሁሉን የምንችልበት ክህልን ያስታጠቀን ሕያው ቅዱስ እግዚአብሔር ሰው ሆኖ መጣ። በዓለም የወጣው ፀሐይ ከዓይናችን ብርሃን ጋር ተዋሂዶ ማየት እንደምንችል እኛ ማየት የቻልነው ዓይናችን ድንግል ማርያም ላይ እውነተኛው ብርሃን ኢየሱስ ክርስቶስ ስለወጣ ነው፣ ስለተዋሃደ ነው። ያለ ብርሃን ዓይንም አያይም፣ ያለ ዓይንም ብርሃን አይታይም። ይሄው ነው። ያለ ዓይን ብርሃንን አላየንም፣ ያለ ድንግል ማርያም ክርስቶስን አላየነውም። ያለ ድንግል ማርያም የመጣ ክርስቶስ አይተንም ሰምተንም አናውቅም። ቤተልሔም እየሮጥን ብንሄድ ከሷ እቅፍ ነው የምናገኘው። ይኸው ነው። ወደ ግብፅ ተከትለ ነው ብንሄድ ከጀርባዋ ላይ ነው የምናገኘው። ወደ ቅፍርናሆም ተከትለን ብንሄድ አብራው በስብከት መሃል ነው የምናገኘው። ከመስቀሉ ስር እያለቀስን የምንከተለው ከመስቀሉ ስር ከሷ አጠገብ እናገኘዋለን። ሲያርግ ብናየው እናቱን ከሐዋርያት መሃል አድርጎ ሲያርግ እናገኘዋለን። ሲመጣም አብራው ትመጣለች። እናቱ ሆና እሱ በጌትነቱ እሷ በፍጡርነቷ ይመጣሉ። ድንግል ማርያም የሌለችበት ክርስትና የለም። በእውነት የሌለ ክርስትና ራሱ የለም፣ ፈጽሞ የለም። ፊልጶስ ሂዶ ለናትናኤል ምን አለው? ተመልከቱ። ፊልጶስ ሂዶ ና ኢየሱስ ክርስቶስ የናዝሬቱ ኢየሱስ ክርስቶስ መጥቷል አለው። ከናዝሬት ደግሰው ይወጣል። መታይ ወስዶ አሳየው። ፊልጶስ ለናትናኤልን እየመራ ክርስቶስን የሚያሳይ ከሆነ ድንግል ማርያም አምላክን አታሳይ ማለት ምን ማለት ነው? ድንቁርና ነው። እየመራች ታሳየኛል። ዓይናችን ናት፣ ብርሃናችን ናት እንጂ እሷ ለዚያው በሔዋን ሲኦልን ስናይ በእሷ ግን ማንን ያየንባት? እግዚአብሔርን ያየንባት ዓይን። አንዱ ታቢም ሰማይ ከመላእክት ትበልጫለች፣ ወትከብሪም ምድር ከሰው ሁሉ ትበልጫለች። ነቢዩም የእግዚአብሔር ነቢይ ተብሏል። ሐዋርያውም የእግዚአብሔር ሐዋርያ ተብሏል። ንጉሱም የእግዚአብሔር ንጉሥ ተብሏል። መምህሩም የእግዚአብሔር መምህር ተብሏል። መልአኩም የእግዚአብሔር መልአክ ተብሏል። እሷ ብቻ የእግዚአብሔር እናት ትባላለች። ፀሐይ በሰሌዳዋ ብርሃን ይዛ እንደምትዞር ብርሃን ክርስቶስን ይዘው በቤተ ክርስቲያን የሚኖሩ በጸጋ ክብር የሚሽከረከሩ በአክናፈ ጸጋ የሚበሩ ቅዱሳን የዓለም ብርሃን ናቸው። ሐዋርያት ብርሃን ናቸው። ቅዱሳን ብርሃን ናቸው። ተክለ ሃይማኖት ብርሃን ናቸው። ገብረ መንፈስ ቅዱስ ብርሃን ናቸው። አቡነ አረጋዊ ብርሃን ናቸው። ቅዱስ አትናቴዎስ ብርሃን ነው። ቄርሎስ ብርሃን ነው። ሌሎችም ብርሃን ናቸው። እነ ቅዱስ ሚካኤል ብርሃን ናቸው። ራዕየ ዮሐንስ ላይ ተመልከቱ። ከመልአኩ ፊት የተነሳ ምድር ሁሉ በራች ነው የሚለው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ሕያው ቅዱስ እግዚአብሔር
በሀብት ስቦ በረድኤት አቅርቦ በቸርነቱ ስለሰበሰበን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም የእግዚአብሔር እናት የቅድስት ቤተ ክርስቲያን ምልክት ቅዱስ መስቀሉ የቤተ ክርስቲያን ጽናት መሰረት የሚሆን ቅዱሳን መላእክት፣ ነቢያትና ሐዋርያት፣ ቅዱሳን ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት ሁሉም ቅዱሳን በረከታቸው ይደርብን። በጣም ጊዜ ለመቆጠብ ብዬ ሁሉም እዚህ የተሰበሰባችሁ ሊቃውንት አባቶቻችን ሁላችሁንም የሀገረ ስብከቱ መምሪያ ኃላፊዎችም ሁሉም ሊቃውንት እና እናንተ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? እግዚአብሔር ፈጣሪያችን በቸርነቱ በስሙ ተሰብስበን እንድንማር ስለፈቀደልን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እንደ እግዚአብሔር ፈቃድ ባለን አጭር ጊዜ ለሁላችንም እንዳይመሽ ለአጭር ጊዜ ለመጠቀም እሞክራለሁ። እግዚአብሔር ቢረዳኝ አንድ ርዕስ አንስተን የተወሰኑ ጉዳዮችን እንማማራለን ማለት ነው። የሰውነትህ ብርሃን ዓይንህ ነው በሚል ርዕስ እንማማራለን። እስኪ በሉ የሰውነትህ ብርሃን በሉ። ዓይንህ ነው በሉ። ደግማችሁ የሰውነትህ ብርሃን ምንህ ነው? ጨምሩ። የሰውነትህ ብርሃን ምንህ ነው? እሺ አንድ ጊዜ በሉት ሁላችሁም። የሰውነትህ ብርሃን ምንህ ነው? አዎ እሺ። የማቴዎስ ወንጌል ምዕራፍ 6 ቁጥር 22 ላይ የምናገኘው ኃይለ ቃል ነው። ቃሉን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ነው። ራሱ ባለቤቱ በምድር ላይ ሲመላለስ እንግዲህ በቅዱሳን አድሮ ያስተማረው ትምህርት አለ። በቅዱሳን መላእክት የሚያስተላልፈው ትምህርት አለ። በመምህራን ያስተምራል። በቅዱሳን አባቶቻችን ያስተምራል። በነቢያት በሐዋርያት አስተምሮናል። በቅዱሳን መላእክትም እንደዚሁ መልእክት ይልካል። በፍጥረታት በስነ ፍጥረት በኩልም ያስተምራል። ይህ ራሱ ወርዶ በቃሉ የተናገረው ነው። አሁን ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ከነገረን ትእዛዝና ቃል አንዱ የሆነውን ይዘን መመሪያ አድርገን እንኖርበታለን ማለት ነው። ምን አድርገን መመሪያ አድርገን? ማን ነግሮን? ክርስቶስ። ይህንን ቃል ለሕይወታችን መመሪያ አድርገን እንድንኖርበት ነው የጻፈው። ያስተማረንም እሱ ነው። ያዘዘን ማን ነው? አሁን ከዚህ በኋላ እኔ ይህንን ትምህርት እግዚአብሔር የፈቀደውን አባቶቻችን ያስተማሩንን መልእክት አስተላልፌ እናንተ መኖር ስትጀምሩ ሰው የሚጠይቃችሁ ቢኖር ምንድን ነው ከተባለ ማን ብሏችሁ ነው ሲባል ክርስቶስ ነው ትላላችሁ። ምክንያቱም ያለ እሱ ስለሆነ። ይህ እንዴት እንደሚተረጎም ቤተክርስቲያን ነው የምታስተምረን። የሰውነት ብርሃን ዓይንህ ነው አለ። አሁን ክርስቶስ መቼም ዓይናችን ለሰውነታችን ብርሃን እንደሆነ ጠፍቶን ያል ሊነግረን አይደለም። ስለዚህ መንፈሳዊ ትርጉም አለው። መንፈሳዊ ትርጉሙ ምን እንደሆነ የሚያስረዱን ትናንት በነበረን የትምህርት ክፍለ ጊዜ እንደነገርኳችሁ በጊዜው የነበሩ ቅዱሳን ናቸው። የሰውነት ብርሃን ዓይንህ ነው ያለውን መንፈሳዊ መልእክቱን የሚያውቁት ማለት ነው። ስለዚህ መንፈሳዊ መልእክቱን በሐዋርያዊ ሰንሰለት በኩል ወርዶ ከቤተ ክርስቲያን ደርሷል። ከቤተ ክርስቲያን የደረሰውን የመልእክቱን የጌታን የቃሉን ምስጢር ተረድተን መኖር እንጀምራለን። ያን ስንኖር ሰይጣን ይጠይቃል፣ መናፍቃንም ይጠይቃሉ። ምንድን ነው ስንባል ክርስቶስ አዞናል። ትርጉሙን ማን አስተማራቸው? ቤተ ክርስቲያን። እነማን? ቅዱሳን ሊቃውንት፣ በዘመንም ለጉዳዩ የቀረቡ በቅድስናም ለእግዚአብሔር የቀረቡ በእውቀትም ለእግዚአብሔር የቀረቡ ቅዱሳን ሊቃውንት ተርጉመው፣ ሐዋርያት ተርጉመው ለሐዋርያውያን አበው፣ ሐዋርያውያን አበው ለሊቃውንት ነግረው የነገሩን ምስጢር እናገራለን ማለት ነው። ስለዚህ ማይቶቱ ለሥጋ ከዓይን ከውቱ አንቀጹ አንቀጸ ምጽዋት ነው። ስለ ምጽዋት በተናገረበት ክፍል ነው የተናገረ። ማይቶቱ ለሥጋ ከዓይን ከውቱ፣ ዓይንህ የሰውነት ብርሃን ዓይንህ ነው። ለመኮን ዓይንከ ብሩሃ፣ ሰውነትህ ብሩህ ከሆነ ኩሉ ሥጋከ ብሩሃ ይከውን፣ ሌላው ሰውነትህ ሁሉ ዓይንህ ብሩህ ከሆነ ሌላው ሰውነትህ ሁሉ ብሩህ ይሆናል። ወለመኮነ ዓይንከ ሐማሚ፣ ዓይንህ ግን ታማሚ ከሆነ ኩሉ ሥጋከ ጽልመተ ይከውን፣ መላው አካልህ ሁሉ ጨለማ ይሆናል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። አንዱ መሰረታዊ ምስጢሩ ምንድን ነው ሲባል እንግዲህ እግዚአብሔር ራስን ሰርቷል፣ እጅን ሰርቷል፣ እግርን ሰርቷል፣ ልብን ሰርቷል፣ ኩላሊትን ሰርቷል፣ ሌሎችንም
የምንጠቀምባቸው የሚጠቅሙንን ሰውነቶች አእምሮንም ጨምሮ ሰርቷል። እነዚህን አካላት ሰርቶ የሚጠብቃቸው ግን በዓይን ነው። ሰው አይቶ እሾህን አልፎ ይሄዳል። ሰው አይቶ ከአውሬ ይሸሻል፣ ከጠላት ይጠበቃል። ሰው አይቶ ጉድፍና እህል ለይቶ ይመገባል፣ ታንቆ ከመሞትም ይጠበቃል ማለት ነው። አውሬን በአውሬነቱ ለይቶ ከአውሬው ይጠበቃል፣ እንስሳቱን ደግሞ በዓይኑ ይጠብቀዋል። ስለዚህ ዓይን ከራስ ውስጥ ዓይንን አስቀምጦ በራስ አካልን ይጠብቃል። እግዚአብሔር በዓይን እግዚአብሔር ራስን አስቀመጠና ራስ ላይ ከራስ ውስጥ ዓይንን አስቀምጦ እግዚአብሔር በዓይን እግርን ይጠብቀዋል። እግዚአብሔር በዓይን እጅን ይጠብቀዋል። እግዚአብሔር በዓይን ልብን ጭምር ይጠብቀዋል፣ ጆሮንም ይጠብቀዋል ማለት ነው። እምከመ ርኤ ዓይን ይዜሙ ልብ እንደተባለ ውስጥንም ውጭንም የሚጠብቀው እግዚአብሔር በዓይን ነው። ስለዚህ እግዚአብሔር ዓይንን ጠባቂ እረኛ አድርጎ ሰጥቶናል። የሰውነት ብርሃን አጠቃላይ ዓይንህ ነው ይላል። አሁን የዓይንን ጠቃሚነት ነው። ብናነብ በዓይን ነው፣ ብናውቅ በዓይን ነው፣ ብንመለከት በዓይን ነው። እግሩ የተሰበረ እጁ የተሰበረ አይተን ብናለቅስ በዓይን ነው ምናዝንለት። የከሳ የተቆረን ሰው አይተን በዓይን እናዝንለታለን። ሰው እንባው መንታ መንታ እየተቀዳ ሲያለቅስ አይተን በዓይናችን አይተን ምን እናደርጋለን? እናዝንለታለን። ፀሐይ መውጣቱን ቅድም መምህረ መምህራን መምህር በፀሐይ እንዳስተማሩን ፀሐይ ሲወጣ ብርሃኑ ከዓይናችን ሲዋሃድልን መራመድ እንችላለን፣ ካሰብነውም እንደርሳለን። መሄድም የምንችለው በዓይናችን ነው በእውነቱ ማለት ነው። ስለዚህ ዓይን ሁለንተናችን ነው፣ ብርሃናችሁ ነው፣ ሰውነታችሁ የቆመው በዓይን ነው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ዓይንህ ግን ከታመመ ሌላው አካልህ ሁሉ ይጨልማል። ወድቀህ ትሰበራለህ፣ አውሬ ይበላሃል፣ ጉድፉን ከጋር ቀላቅለህ በልተህ ትሞታለህ፣ እባቡን ሁሉ እንጨት መስሎ ትይዘዋለህ፣ ይነድፋሃል። ክፉና በጎ መለየት አትችልም። መንገድ ለይተህ ከቤትህ አትደርስም። ወደ ቤትህ የምትሄድ መስሎ ገደል ትወድቃለህ። ስለዚህ ይሄ ሁሉ ችግር ይደርስብሃል ብሎ ነግሮናል። ዓይንህ ለጊዜው ምጽዋትን ሲያስተምር ነው። የሰውነት ብርሃን የነፍስህ ሰውነት ማለት ሰው ማለት ሶስት ነገር ነው ባጭሩ። ሰው ማለት ስጋ፣ ነፍስ፣ መንፈስ ነው። ወይም ደግሞ ስጋ፣ ነፍስ እና አይምሮ ማለት ነው። ሰው ማለት ይሄ ነው። ሰው ማለት ስጋና ነፍስ፣ አይምሮ፣ ህሊና ማለት ነው። ይሄ ሰው ይባላል። ሶስቱን ያስማማ የተዋዱለት ሰው ይባላል ማለት ነው። ስለዚህ የሰውነት ማለት ሰው የመሆን ብርሃን ዓይን ነው ማለት ሰውን ሰው የሚያሰኘው መስጠት ነው ማለት ነው። ሰውን ሰው የሚያሰኘው መስጠት ነው። ሰው እግዚአብሔር መስሎ ከተፈጠረበት አንዱ መልኩ እና አራያ ምንድነው ከተባለ መስጠት ነው። የሚሰጡ ሰዎች እግዚአብሔርን ይመስላሉ። የሚቀሙ ሰዎች ደግሞ ዲያብሎስን ይመስላሉ። እሱ ፈያታዊ ነው፣ ወንበዴ ነው፣ ቀማኛ ነው። አምላክነትን ቀምቷል፣ ክብርን ቀምቷል፣ ምስጋናን ቀምቷል፣ ቀማኛ ነው። እግዚአብሔር ግን ሰጭ ነው። ስለዚህ እግዚአብሔር ልጆችና የሰይጣን ልጆች የሚለዩት በመስጠታቸው ነው። መስጠት እግዚአብሔርን ያስመስላል። ምሕረት ነው። እግዚአብሔር የሚታወቀው ዘልማዱ ሂሩት እንደተባለ በቸርነት ነው። በቸርነት ነው የሚታወቀው። እንዲያውም እግዚአብሔር በጣም የሚገርመው ሰውን ፈጥሮታል። አይደለም እንዴ? ሰውን በጣም ውድ ፍጥረት አድርጎ ነው የፈጠረው። እግዚአብሔር ሰውን ሳይፈጥረው ለሰው በሚሰጠው ስጦታ ሰውን መውደዱን ገለጠ ይላሉ ሊቃውንቱ። ሰውን ሳይፈጥረው ለሰው ስጦታ ጀመረ ይላል። እግዚአብሔር አዳምን መውደዱን የገለጠ ለአዳም በሰጠው ስጦታ ነው። 6 ቀን ሙሉ እግዚአብሔር ለአዳም ልቡን ሲሰጥ ነው የከረመ። 6 ቀን እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ እግዚአብሔር ዓርብ ጭምር ለአዳም ስጦታ ሲሰጥ ሰነበተ። እግዚአብሔር አዳምን ይወደዋል። ስለሚወደው ግን እግዚአብሔር ልቡን አውጥቶ አይሰጠውም። አካሉ ስለሆነ ረቂቅ አካል ነው። አዳም ገንዘብ ሊያደርገው አይችልም፣ የፈጣሪ አካል ስለሆነ። ስለዚህ እግዚአብሔር አዳምን እንደሚወደው ፍቅሩን ለአዳም በሚሰጠው ስጦታ ገለጠ እና እግዚአብሔር 6 ቀን ሲሰጥ ሰንብቶ የሚቀበል አዳምን በ6ኛው ቀን አዘጋጀ። የሚቀበል አዳምን ማለት ነው። ስጦታው ቀድሞ ተዘጋጅቶ ተቀባይ መጨረሻ ላይ መጣ። ኋላም በመስጠት ነው የተናገረው። እግዚአብሔር ለአዳም ሰጠው። ሳይፈጥረው ሰጠው፣ ሲፈጥረውም ሰጠው። እፍ ብሎ ልጅነትን ሰጠው፣ አከበረው። ከጎኑ ሚስትን ሰጠው፣
አይምሮን እውቀትን ሁሉ ሰጠው። ከሰማይ በታች ከምድር በላይ ያለውን ሁሉ ግዛ ብሎ ጌትነትን ሰጠው፣ ግዛትን። ዘፍጥረት ምዕራፍ 2 ላይ እንደምታነቡት ገዥነትንም ሰጠው። እንስሳት አራዊት ይገዙልህ ብሎ ሰጠው። ምድርን ሁሉ ወኮንንዋ ለምድር ብሎ ምድርን ሁሉ ግዟት ብሎ በምድር ላይ አዳምን ጌታ ንጉሥ አድርጎ አሰለጠነው። ገዥነትን ሰጠው፣ ንግስናን ሰጠው። ፍጥረታትን ሁሉ ለእሱ ተገዥ አድርጎ ሰጠው። ለአዳም ተገዥ አድርጎ ሰጠው። ይሄ ብቻ አልበቃም፣ ገነትን መኖሪያ አድርጎ ሰጠው። ከዚያ በፊት ምን ሰጥቶታል? ረዳት ያስፈልገው ነበር፣ ሚስት ሰጠው፣ እንደሱ ያለች ሚስት ሰጠው። ከዛ ከነ ሚስቱ ደግሞ ድካም፣ ችግር፣ ደዌ፣ መራቆት፣ ሐሩር፣ ቁር፣ ማጣት፣ ማግኘት፣ መታመም፣ መሞት የሌለባት ደግሞ ገነትን ሰጠው። ስለዚህ እግዚአብሔር ለአዳም በመስጠት ፍቅሩን ገለጠ። ኋላስ ምን አደረገ? አዳም ሳተ። ሲሰጥ ደግሞ እግዚአብሔር ለአዳም ምኑ ሰጠው? ይቅርታ ሰጠው። ደግሞ እያወቀ በገነት መሃል ደግሞ እየፈለገ አዳም ወዴት ነህ እያለ ደግሞ መጣ። በገነት መሃል እያንኮሻኮሸ ኮሽ 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 የገነት ቅጠሎችን እየረገጠ እግዚአብሔር አዳም እንዳይደነግጥ ማለት ነው። ሰው ራቁቱን ሆኖ ድንገት ሰው ቢደርስበት ይደነግጣል። እንዲው ሰርቆ እየበላም ቢደርሱበት ይደነግጣል። ጨብ እያረጉ ሲደርሱ ግን እንዲው ተዘጋጅቶ ይቆያል። ሰርቆ በልቶም ከሆነ አፉን እየጠራረገ ተዘጋጅቶ ይቆያል። አዳም ሰርቋል እኮ ሰርቋል። ደግሞ እርቃኑን ነው። እንዳይደነግጥ እግዚአብሔር ያንኮሻኮሸ ቀስ እያለ አዳም ወዴት ነህ? አሌባ አላየሁ መስሎሃል አይለው። እኛ ብሎ እንዲያ ነበር የምንለው። ያለበትን እያወቀ ወዴት ነው እያለ ሊያናግረው ቢሻ ይላሉ ሊቃውንቱ። ይሄን ሲናገሩ ሊያናግረው ሊረዳው ቢሻ እንዲናገር አዳም ብሶቱን ለመስማት ሔዋን አሳስታኝ እኮ ነው እባብ እንዲያርጋኝ እኮ ነው ብሎ እንዲሁ ብሶቱን እንዲናገር ማለት ነው። አዳም አሁን ደግሞ ይቅርታ ሰጠ። ይቅርታውን ሰጥቶ ደግሞ ምን አደረገ? በኋላ ምን አደረገ? አዳም ደግሞ መልስ ከገነቱ ውጣ አለው። ደግሞ ይሄም ስጦታ ነው። እግዚአብሔር ለአዳም ቅጣት ሰጠው። ይሄ ደግሞ ስጦታ ነው፣ ቆንጥጫ ማለት ነው። ለምንድን ነው ሲባል አዳምን ባይቀጣው እግዚአብሔር እኮ አምላክ ስለምትሆኑ ነው እንጂ የዕፀ በለስን አትብሉ ያላላችሁ ትሞታላችሁ ብሎ አይደለም ቢል ኑሮ፣ ከዚያ ተመልከቱ ምን ይላል? የዲያብሎስ እውነት ይሆናል፣ የእግዚአብሔር ውሸት ይሆናል። አዳም ደግሞ ለካ እግዚአብሔር እንጨትም ቆርጬ ስበላ አያውቅም ማለት ነው ብሎ ደግሞ ከዚያ የባሰ በደል በድሎ እግዚአብሔር እንዳይታረቀው የእግዚአብሔርን የቸርነት በር ለዘላለም ዘግቶት ይቀር ነበረ። እንዲያ እንዳይሆን እግዚአብሔር ለጊዜው ደግሞ ቁንጥጫ ሰጠው፣ ሊያስተካክለው ማለት ነው። ተመልከቱ ማለት ነው። እንዲህ አድርጎ ቀጣው። ኋላስ ምን አድርግ? አዳም ከነሚስቱ ደግሞ በደለ። መልሶ ደግሞ ኑ ገነት ግቡ እያለ ደግሞ ሱባኤ ከገቡበት ዲያብሎስ ደግሞ ነጥቋ መጣቸው። ኋላ ምን አደረገው ደግሞ እግዚአብሔር? አዳምን ዲያብሎስ እየመራ ወስዶ መንገድ ላይ በድንጋዩ ሰብሮ ሊጥላቸው ሲል እግዚአብሔር ደግሞ መጠለያ ሰጠ። በቅዱስ ሚካኤል አማካኝነት ያንን ድንጋይ ድንኳን አደረገላቸው። አሁንም ለአዳም ሰጠው። ኋላ ደግሞ አዳም ምን አለ? እንግዲህ እስከ መቼ ተሰቃይቼ እኖራለሁ? እስኪ እንካ ተመልከቱ። ምንተ ያሰልጥ ደሜ ለመወረድኩ ውስተ ሙስና ይላል ቅዱስ ዳዊት። እኔ ብሞት እንደው ምን ትጠቀማለህ ይለዋል እግዚአብሔር። እንደው ሳልሞት ላመስግን እንጂ ሞትኩ በኋላ ምን አደርግልሃለሁ ይለዋል። ሳልሞት ተመስገን እንድል ጠብቀኝ እንጂ አሞትኩ ወዲያማ ምን አለ ይለዋል። እና አዳም እኔ ብሞት ምን ትጠቀማለህ? እንካ ደሜን መስዋዕት ብሎ ከስንቁ ጨምሮ ለውሶ መስዋዕት አቀረበ። ከዚያ በኋላ አይ እወለድልሃለሁ፣ አይዞህ እመጣለሁ፣ እንደ ቀጣውህ አልቀርም፣ እመለሳለሁ፣ አንድ ሴት እሰጥሃለሁ፣ ከሷ እወለዳለሁ ብሎ አሁን ደግሞ ተስፋ ሰጠው። እየቱ ልጅነት ሰጠው፣ ሚስት ሰጠው፣ ግዛት ሰጠው፣ ገነት ሰጠው፣ ዕውቀት ሰጠው፣ ይቅርታ ሰጠው፣ እርማት ሰጠው፣ ቀጠሮ ሰጠው፣ ተስፋ ሰጠው። ይህ ሁሉ ማን አደረገ? እግዚአብሔር። ከዚያ በኋላ ምን አደረገ እግዚአብሔር? በዘመናት በሙሉ አባት ሲሰጥ፣ ነቢይ ሲሰጥ፣ ረዳት ሲሰጥ፣ ሲቀጥር፣ ይህ ሁሉ ሲያደርግ ኖረ። ሰው ሲበድል እግዚአብሔር ምሕረት ሲሰጥ፣ ሰው ሲበድል እግዚአብሔር ምሕረት ሲሰጥ ኖረ። 5500 ዘመን ሲፈጸም እዚያ በኋላ ያችን የቀጠራትን ሴት እግዚአብሔር አመጣት። አሁን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት ተወለደ። ከየትኛይቱ ሴት? ከዚያች ሴት ከተቀጠረችው ከእመቤታችን
ከሴት ተወለደ ያለ ቅዱስ ጳውሎስ ለምንድን ነው ገላትያ 4 ላይ ድሮ ሰው ከምን ይወለዳል ጎበዝ? ከምን ይወለዳል? ከሴት ተወለደ የሚለው ምንድን ነው? ያለ ወንድ ለማለት እኮ ነው። ከሴት ተወለደ አለው። እግዚአብሔር ልጁን ላከ፣ ከሴትም ተወለደ። ተወልዱ ደግሞ አሁን ምን አደረገ? አያችሁ፣ እግዚአብሔር ተመልከቱ፣ በሞቴ ለአዳም ልጅነትን ሰጠው፣ ኋላ ግን ልጁን ሰጠው። ልጅነትን ሰጥቶት ባይጠቀም ሊጠቅመው ልጁን ሰጠው። የገዛ ልጁን፣ አንድ ልጁን፣ ተቀዳሚ ተከታይ የሌለውን። ወልድ ደግሞ ራሱን ሰጠ። መንፈስ ቅዱስና አብ ቃላቸውን ሰጡ። አዳም ይድን ዘንድ ፈቅደው፣ እግዚአብሔርም ሰው ሆኖ መጣ፣ ሰውን ታደገው። ከዛ በኋላ ምን አደረገው? ይህንን ፀሐይ፣ ይህ ፀሐይ ኢየሱስ ክርስቶስ ከታተመችው የሕዝቅኤል በር ጌትነቱን እያጽደለደለ የአብ ጸዳል የአብ ብርሃን የሚሆን ወልድ በጌትነቱ እሳት በጌትነቱ ብርሃን ቢገለጥ ዓለም ቢያየው አይኑ ይጠፋል፣ ቢሞቀው ያቃጥለዋል። ምን ይሁን? ለዓለም ተዳሶ ይድንበት ዘንድ አይቶ ይፈወስበት ዘንድ የክብሩን ጸዳል በፈጣኒቱ ደመና ሰውሮ እግዚአብሔር ቃል ወደዚህ ዓለም መጣ። ፀሐየ ጽድቅ ሰረቀ እማንቀጸ ሕዝቅኤል አብኦ ጸዳላቲሁ በደመና ቀሊል ከመይውኢ ዓለም በላይሁ። በነደ እሳቱ ዓለም እንዳይጠፋ የጌትነቱን ብርሃን በፈጣኒቱ ደመና በድንግል ማርያም ሰውሮ አካላዊ ቃል ለዓለም ብርሃን ይሆን ዘንድ ወደዚህ ዓለም መጣ። በዚህ ዓለም መጥቶም ተመላለሰ። ቸር ሰው ወዳጅ ነውና አንሶ ሰው ውስተ ዓለም እስመ ኄሩ ውእቱ ወመፍቀሬ ሰብእ እስመ መሐሪ ውእቱ ወመፍቀሬ ሰብእ። ቸር ሰው ወዳጅ ስለሆነ ተመላለሰ። ወደ ወገኖቹም መጣ፣ ወገኖቹም ጠሉት። ህብስት ይዞ መጣ። ህብስቱንም አንበላም ብለን እምቢ አልነው፣ እንጀራ ነፈግ ነው። ውሃ ይዞልን መጣ፣ በውሃ ጥም አሰቃየ ነው። ፈውስ ይዞልን መጣ፣ አሳመም ነው፣ ሰቀል ነው። ሕይወት ይዞ መጣ፣ ገደል ነው እኛው። ይህን ሁሉ አደረግን። ራሱን ሰጠ፣ ራሱን ሰጠ፣ ስጋውን ሰጠ፣ ደሙን ሰጠ። ምን ይስጠን ከዚህ በላይ? ሁሉን ሰጠ ማለት ነው። ሰጥቶ ከዚህ በኋላ ምን አድርግ ማለት ቀዳሚ ጸጋ ኢየሱስ ክርስቶስ ኃይሉ ወጥበቡ ላቡሁ እስመ አንተ ውእቱ በግዑ ለእግዚአብሔር ዘያትት ኃጢአተ ዓለም ተሳሃለን። ራስህን የሰጠ ቀዳሚ ጸጋ። ሊቃውንቱ ሲተረጉሙት ምን ይላሉ? ይሄንን ቀዳማዊ አካልህን ጸጋ አድርገህ የምትሰጥ ራስህን የምትሰጥ እንዳንተ ያለ ማንም የለም ይላል። ራሱን ሰጠ። ጠፍተን ነበር፣ ተዳፍነን ነበር። የጠፋ ዕቃ ብርሃን አብርተው ይፈልጉታል። እግዚአብሔር አብ ጠፍተን የነበርን ዕቃዎቹን በልጁ ብርሃን ፈለገን። እግዚአብሔር ወልድ ራሱን አብርቶ ፈለገን። ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አብይ ሰረቀ ላዕሌሆሙ። በጨለማ የሚኖር ሕዝብ ታላቅ ብርሃንን አየ። ታላቅ ብርሃንን ዲያብሎስን እንመስል የነበርነው ክርስቶስን ለመምሰል ተፈቀደልን። ደስ ይላል እኮ። እኔ እንደሰማሁት በቅርብ ጊዜ ነው የሰማሁት። ይገርማቸዋል። የሰሜን ኮሪያው ፕሬዝዳንት እንደሳቸው አድርጎ ፀጉሩን የሚስተካከል ሰው በሞት ይቀጣሉ አሉ። ዛሬ ያሉት ማለት ማን ነው ስማቸው? ስማቸው ማን ነው? ኪም ጆንግ ኡን ማለት ናቸው። እሳቸው እንደሳቸው አድርጎ ፀጉሩን የተስተካከለ ሰው በሰይፍ ይቀጣሉ። እሳቸው የለበሱትን ጃኬት የሚለብስ ሰው ወዮለት። ይገርማቸዋል እኮ በገዛ ፀጉራችን ማለት ነው። እግዚአብሔር ያሳያቸው። ፈጣሪ ዓለማት መጋቢ ዓለማት ሕያው ቅዱስ አካላዊ ቃል ኢየሱስ ክርስቶስ የባሕርይ አምላክ ራሱን እንድንመስል ፈቀደልን። የባሪያን መልክ ይዞ መጥቶ የጌታን መልክ ሰጠን። ይህን ሁሉ ነው ያደረገልን እሱ ማለት ነው። ሰው ይህን ሁሉ ክብር ነው ያጣው። የእሱን መልክ ይዞ መጥቶ የእሱን መልክ ሰጥቶ ፈጥሮን መጠቀም ባይሆንልን የእኛን መልክ ይዞ መጥቶ የእሱን መልክ ለእኛ ሰጠን። እንዲህ አድርጎ የጠፋ ነው ፈለገን። በድንቁርና ለነበር ነው የቃሉን ብርሃን የወንጌሉን ብርሃን አበራለን። ወአርታ ሀገሪነ ውስተ ፍኖተ ሰላም እግረ ልቡናችንን ወደ ወንጌል ቀጥ አድርጎ መራው። እንዲሁ ዝም ብለን እንርመሰመስ የነበርነውን ሁሉ እንደ እባብ ፈልጎ እንድናይ ያደረገን፣ እንድንተያይ ሁሉን ያደረገን። ከዘመዶቻችን የእኛ ዘመዶች እኮ አራዊት እንስሳት አልነበርም።
ዘመዶቻችን መላእክት ነበሩ። አዛመደን በልደቱ መጥቶ ዮም አሃደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ ንጉሥ በቃለ አሚን። ንጉሥ ክርስቶስን ያመሰግኑት ዘንድ ሰውና መላእክት ዛሬ አንድ መንጋ ሆኑ። ስሶ ለገብር ካለ ቅዱስ ዳዊት ጠፍቷል ባሪያህን ፈልገው፣ እንደ ጠፋ በግ ጠፍተን ነበርና እየበላን የጠፋነውን አብልቶ መለሰን። ጠፍተን ነበረ በእውነት ማለት ነው። የወንጌልን ብርሃን አበራለን፣ ድንቁርናችንን አጠፋን። ወዳጁ ወከመ ብእሲ ዘተሃጦ ፍቅሩ ይላል ቅዱስ ዮሐንስ አፈወርቅ። ወዳጁ ሩቅ ሀገር እንደሄደበት ሰው እስካገኘው ድረስ ተከትሎ እንደሚሄድ ከማሁ ርህቀት ጥቀ ህላዌነ እምኀበ እግዚአብሔር፣ ባህሪያችን ከእግዚአብሔር ርቃ ነበረ እስካገኛት ድረስ ተከትላት። ወሶበ ረከባ ጾራዲ በመትከፍቱ፣ ባገኛትም ጊዜ በትከሻው ተሸከመ። እንዲህ አድርጎ ነው የፈለገን። ይህንን ስጋችን በአየር ላይ አላስቀመጠውም። ይህንን ስጋችን በደመና አላስቀመጠውም። ይህንን ስጋችን በጠፈር አላስቀመጠውም። ይህንን ስጋችን በምጽናት አላስቀመጠውም። ይህንን ስጋችን በኤረር በራማ በኢዮር በሰማዩ ዱድ በኢየሩሳሌም ሰማያዊ አላስቀመጠውም። ይህንን ስጋችንን ወስዶ በጽርሐ አርያም በመንበሩ አስቀመጠው። ልብ በሉ ተመልከቱ። የአጋንንት መሳለቂያ የነበረ የሰው ልጅ በመላእክት ለመመስገን በቃ። የእኛ ስጋ ማለት ነው። እኔ አለ የዛሬ ክብራችን እንዲታወቅ የድሮ ውርደታችን መናገር እፈልጋለሁ አለ ቅዱስ ዮሐንስ አፈወርቅ። ከአሳ ያልተሻልን የነበር ነው አለ። አሳ በባህር ውስጥ ቢዋኝ ድምፁ እንዳይሰማ ጸሎታችን አይሰማ የነበርን እኛ የእኛ ባህሪ ሂዶ ባህር የመላእክት እንደ ጫማ ተጫምቶ ማዕርገ መላእክት እንደ ጫማ ተጫምቶ ውሳጤ መንጦላይት ገብቶ በዘባነ ኪሩብ የሚቀመጡ ሆነዋል። እንግዲህ ከአብ ዘንድ ጠበቃለን። ምን ማለት ነው? ከአብ ዘንድ ጠበቃለን የሚፈርድልን ወመምህር ዘይትቃወም ለነ፣ የሚከራከርልን ምጽናተ ቅጽርነ፣ አምባ መጠጊያችን ተገልጠው ከሚመጡ ጠላቶቻችን፣ ሰይፍ ይዘው ዘገር ነቅንቀው ከሚመጡ ጠላቶቻችን ኢትፍርህዎሙ ለእለ ይቀትሉ ሥጋክሙ ወለነፍስክሙሰ ይክሉ ቀቲሎታ፣ ሥጋችሁን የሚገላችሁን አትፍሩ ብለሃል ብለን የምንጠበቅበት ረቀው ከሚመጡ ጠላቶቻችን ካጋንንት ስሞን ስኢለ ሰአለ ሰይጣን ከመያንፍስክሙ ወያንጽስክሙ ወያንሰ ተመልከቱ ጸለይኩ ከመ ይድክም ሃይማኖትክሙ፣ ሃይማኖታችሁን እንዳይደክም እኔ ኤሎሄ ኤሎሄ ያልኩላችሁ ብሎ ረቀው ከሚመጡ ጠላቶቻችን ካጋንንት አስመስለው ከሚመጡ ጠላቶቻችን ከመናፍቃን ታቀውኬ መሐሳባን እለ ይመጽኡ በአልባሰ አባግ ወንተ ውስጦሙሰ ተኩላት ወመሰጥም ሙንቱ ብሎ የጠበቀን የበግ ለምድ ለብሰው ከሚመጡት ከመናፍቃን የሚከራከርልን ተከሳችሁ በሄዳችሁ ጊዜ ምን እንደምትመልሱ አታስቡ፣ እናንተ የምትናገሩ አይምሰላችሁ ብሎ ልሳን ዓለም ጰራቅሊጦስን የሰጠን ተከራክሮ የሚረታልን እሳት የሚጠፋልን በኃይለ መስቀሉ ሁሉን የምንችልበት ክህልን ያስታጠቀን ሕያው ቅዱስ እግዚአብሔር ሰው ሆኖ መጣ። አንድነቱን ሦስትነቱን ገለጠልን። ያላየነውን አምላክ አየነው። ለመስማት የማይገባንን ለማየት አበቃን። ለማየት የማይገባንን እንዳስሰው ዘንድ ፈቀደልን። ለመዳሰስ የማይገባንን እንበላው እንጠጣው ዘንድ ፈቀደልን። እንዲያድርብንም ፈቀደ። ከኛ ቤትም አደረ። እሱን መምሰልን ሰጠ። እሱ ሰው ሆነ፣ እኛን እሱን አስመሰለን። እንዲህ አድርጎ ለዓለም ሁሉ ብርሃኑን ገለጠ። ሲገለጥ አስመሳይ ሁሉ ያስመሰለው ሁሉ ተገለጠበት። የዲያብሎስ ውሸቱ ሬሲ መድኃኒተ ዋግህድ ቦቱ ብሏል። እሱ የዲያብሎስን ተንኮሉን ድነትን አድርጌ ገልጥልበታለሁ። ውሸቱን የዲያብሎስ አስመሳይነት አንቀጣፊ አሌባ ዕፀ በለስን አትብሉ ያላችሁ ነፍጓችሁ ነው የምትል አንተ ቀጣፊ እንኳን የአንድ እንጨት ፍሬ የምነፍግ ንፉግ ልሆን ስጋዬን የምሰጥ ለጋስ እንደሆንኩ ተመልከት ሲለው ነው። ደሜን የምሰጥ ለጋስ መሆኔን እይ አለው። ይህ ነው ብርሃን ማለት። ብርሃን ሲበራ ድንጋዩ እንዲገለጥ የዲያብሎስ ተንኮልም ተገለጠ፣ የእግዚአብሔር ብርሃንም ለእኛ ተገለጠልን። እኛም በእግዚአብሔር ፊት ታየን፣ ለመታየት አበቃን። መድኃኔዓለም በሱ ፊት ለመታየት በቃን። የኃጢአት ትቢያ ወሮን ከቤት ውስጥ እንደጠፋ እንደ
እንደ ወርቅ ቀለበት ትቢያው ሲነሳ ብቅ ብሎ እንደሚታየው የኃጢአት ትቢያ የመርገም ደንጊያ ተጭኗን በሙሉ በረግረገ ኃጢአት እንኖር የነበርነውን እርሱ መጥቶ እንድንታይ እሱ ለእኛ ታየን፣ እኛም በሱ ፊት በክብር እንድንታይ አደረገ። ይህን ያደረገ መድኃኔ ዓለም ስሙ የተመሰገነ ይሁን። አሁን እንዲህ አድርጎ ሰጠ። ይሄ ስጦታ ነው። አሁን አንተም ማለት ተመልከቱ፣ እኔ ሰጭ ነኝ፣ አንተም እኔን የምትመስለኝ ስትሰጥ ነው። ስጥ ይላል። ስጡ። የሚሰጥ ሰው ክርስቶስን ይመስላል። ጊዜያችሁን መስጠት አለባችሁ። እስቲ እናንተ ምን ትሰጣላችሁ? ጊዜ ስጡ። እግዚአብሔር ዕድሜ ሰጥቷል። 24 ሰዓት ለሰጠ እግዚአብሔር 1 ሰዓት ለጸሎት መስጠት ጭንቅ ነውን? 24 ሰዓት ለሰጠ እግዚአብሔር 40 ዘመን ለሰጠ እግዚአብሔር በ40 ደቂቃ መስጠት ጭንቅ ነውን? ጭንቅ ነው። 50 ዓመት የምንቆፍርበት ጉልበት ለሰጠ እግዚአብሔር 50 ስግደት መስገድ ጭንቅ ሆነ? የእኛ ነገር እኮ ይሄ ነው፣ የማንሰጠው ማለት ነው። ስጋውን ለሰጠ ለመድኃኔ ዓለም የሳንቲም ድቃቂ የልብስ ላቂ ቤተክርስቲያን መስጠት ብርቅና ድንቅ ሆነ እንዴ? ይሄ ነው እኛ የምንጻድቅ። ራሱን በጥምቀት ላለበሰን ጌታ ካባ ላንቃ ወርቀ ዘቦ ግምጃ ሰጥተን ለቤተክርስቲያን ማስገባት ብርቅና ድንቅ ሆነ? አንሰጥም። ለሰው መስጠት ሰውን መቀማት እንጂ መስጠት አናውቅም። ቢኖራችሁ ገንዘብ ስጡ፣ ባይኖራችሁ ምክር ስጡ፣ ማጽናናት ስጡ። አንዳንዱ ሰው ዝም ብሎ ወዶ መስጠት አይወድም፣ መንሳት ነው። አንዳንድ ጊዜ ከታመመ ሰው እንደና ጤና መስጠት የእግዚአብሔር ነው። ባይሆን ግን ተስፋ መስጠት ይቻል ነበር። እንሄድና ምን እናደርጋለን መሰለህ? ታክመሃል? የለም። ከዶክተር ገሌ ያማክራል? የለም። አይ እንተም እንደው ነገረኛ ነህ። ታሞ ተኝቶ በቁስሉ ላይ ጥዝጣዜ ማለት ነው። ሰው ተስፋ ይሰጣል እንጂ ወቅሶ ይወጣል። እናንተ ተስፋ መስጠት ማለት ነው። ሰውን ተስፋ መስጠት፣ ተስፋ መቀጠል። በስምሽ ያዘነውን ያረጋጋውን እምርልሻለሁ እኮ ያለ እንዲሁ መስጠት ባይሆንልህ አይዞህ ድንግል ማርያምን ያህል እናት እያለ ያለውን ማለት እኮ ሌላ ባይሰጥ ማለት አይዞህ ግን ያለልህ ሲባል ማለት ነው። ሕፃን ልጅ እኮ እንደው በጨለማው አባቱ ወደዚያ ሲሄድ ሲፈራ አይዞህ ሲለው እሺ ብሎ ዝም ይላል፣ ልቅሶውን ይተዋል ማለት። አይዞህ ማለት ብርታት ነው። ቃል ይሰብራል፣ ቃል ይጠግናል። ገንዘብ ባንሰጥ ቃል መስጠት ሊያቅተን አይገባም። ሰውን አይዞህ ማለት ሕፃናትን አላያችኋቸውም እንዴ? ወድቀው የሰው ልጅ ምን ያህል እንደሆነ ወድቆ ሕፃኑ ቆይ ስለ ጉዳዩ ሰዎች ምን ይላሉ ነው የሚለው። ቀና ብሎ ያህል ይድፋ ካሉ ይላል። ጎሽ የኔ ልጅ ምንም አልሆነ እኮ ካሉት ብድግ ብሎ ዝም ይላል ይላል። ግርም እኮ ነው የሚያደርገው ማለት። አያችሁ፣ ለሰው ብርታት መስጠት ነው የሚገባ። ግን ይድፋ አደራውን ካልነው ግን ያለቅሳል ማለት። እኛ በወደቀ ሰው ላይ ሸክም እንጨምራለን እንጂ ማንሳት አይሆንልንም። ሰው መፈለግ አልለመድንም፣ ማጥፋት ነው የለመድነው። ስለዚህ ሁሉ ተመልከቱ፣ ዓይንህ ምቀኛ ከሆነ ማለት ምጽዋትህ ጠማማ ከሆነ፣ ስጦታ ቅናት ካለበት፣ ስጦታ ምቀኛ ከሆነ ስጦታ ውዳሴ ከንቱ ከሆነ። አንድ ቄስ አንድ ጊዜ እንዲህ አሉኝ፣ በጣም አረሳቸውም። ግሸን አገኛቸውና ፎጣ ልግዛልህ አሉኝ። ውጭ ሀገር የሚኖር ናቸው። አይ አለኝ አሉ። አይ ምዕመናን ከሚገዙልዎት እኔ ልብ ገዛልዎት ይሻልዎታል አሉኝ። እንዴት ሲባል አይ ምዕመናን ካባ ይገዙና አየው ያን ካባ እኔ ነው የገዛውላቸው ይላሉ አለ። እኔ ግን አልልም ብለውኛልና አረሳውን በእውነቱ ማለት ነው። አትሉም ትላላችሁ። ያኛውን ቢጫውን አየው ነጩን እዛ መሀል ያለውን እኔ ነኝ የዛሬ 3 ወር የገዛውላቸው። እንደዚያ ነው የምትሉት አይደለም? ያንን ቤተክርስቲያን አየው ያኛውን ረጅም ነው አያቴ ነው የሰሩት። ይገርማል። እንደውም አባቴ ደግሞ ሌላ ሊሰሩ ሲሉ ድንገት ሞት ቀደባቸው። ውሸቱን ነው እኮ አባቱ ሰርቆ ሙቶም ሊሆን ይችላል። ይህ ምጽድቁን ማለት ነው። ሰዎች ምን ይላሉ ብሎ መጠበቅ፣ መመጻደቅ፣ ዋጋ መጠበቅ፣ እልል በሉልኝ ማለት፣ ለእያንዳንዱ ነገሩ ምስጋና መጠበቅ። ሰው አሁን ራሱ ንስሐ እየገባ ሰርቄያለሁ፣ ቀጥፌያለሁ፣ ጾም ሽሬያለሁ፣ ባህል ሽሬያለሁ፣ እንዲያው ብዙ ሰው ነኝ እንዲህ አድርጌያለሁ እና በስመ አብ ልጄ ድግም እንዲህ አታደርግ እንደው በጣም አጥፍተሃል ካሉን ሳባቱ አይ እንደዚያም ስላልኩት ደህና ነኝ ይላል ደግሞ ማለት ነው። እንዲሁ እኮ ድረስ ነው እኮ ሰው ምስጋና ለምንድን ነው የሚወደው ነው ይሄ ነው። ስለዚህ ተመልከቱ፣ እፎ ጽልመትከ ብርሃነ ይከውነከ፣ በመመስገን ያስገው አገልግሎት እንዴት አድርጎ ይጠቅምሃል።
እየመተገ አማን ብለክሙ ነሱ ሴቶሙ ያላቸው እነዚህ ነው። ዋጋውን እዚያ ወሰድከው ማለት ነው። ምርቃቱን መመጠን እኔ ላይ እኮ ግብረ ሰላም ታበላላችሁ ደብረ ታቦር ያበላል እንዴ? ቀልድ ነው። አዲያ ስታበሉ ግን እነ እንትና ቤት እኮ ወረቡን ደመቅ አድርገውታል። እኛ ግን እንትን አላሉም። ምርቃቱም አነስ ያለ ነው። አልዘረዘሩም። ስለ አያቴም አልተናገሩም። አክስቴ ሁሉ ጥሩ ሰው ናት ነው የሚል ማለት ነው። በእውነቱ ድሮም የመስጠት ዘር ናችሁ። እግዚአብሔር ይስጥልን። እንዲህ አለም የለ ጠላውም እንዴት እንደተሳካላችሁ ይገርማል። እንደው ቀኑም አጭር ነበር ማለት የሌለብንን ሁሉ ማለት እኛንም አድርባ ያደረጋችሁን እናንተም ላትጠቀሙ ማለት ነው። አውቀን እኮ ነው። እውነት መስሏችኋል፣ እውነት መስሏችኋል። እንዳይከፋችሁ እኮ ነው ማለት ነው እንደዚያ የምንለው ማለት ነው። እንደዚያ የምንል ለምደው የምታደርጉን ነው። በቃ እንዴ እኔ ለራሴ ደስ አይለኝም። እግዚአብሔር ይስጥልን አሁን ዘሰማያት በቃ ማለት ነው የምፈልገው። እኛ የአምላክን ስጋ ብልተናችሁ፣ እኛ የአምላክን እንደማጠጥተናችሁ ደግሞ ለዚህ ነው ቅዱስ ጳውሎስ ተራራ የሚያህል ስብከት ሰብከን ደግሞ ድንብላል ያህል አንበላ ነው ብሏል። እውነት እኮ ነው፣ እውነቱን እኮ ነው። ክርስቶስን ያህል ጌታ አስተምረናችሁ፣ ኧረ እንዲያውም ይላል ቅዱስ ጳውሎስ ዓይናችሁንም ልሰጡኝ ይገባ ነበር ነው የሚለው። ዓይናችሁን ልሰጡኝ ይገባ ነበር። ነገር ግን ጳውሎስን የምናበላው እኛንን እንዳትሉ ከእናንተ 5 ሳንቲም ዕዳ የለብኝም፣ ድንኳኔን እየሰፋው እታደራደራለሁ ይላል ቅዱስ ጳውሎስ። ስለዚህ ምንድን ነው የሚያመጻድቀን ነገር? እንዲህ ያለው ምጽድቅ በመስጠት መመጻደቅ፣ ቤተክርስቲያን በመስጠት መመጻደቅ አንዱ ከኦርቶዶክስ ቤተክርስቲያን የሚያወጣን ምንድን ነው? ምስጋና መፈለግ ነው። ወቀሳን አንፈልግም። ጸድቃችኋል፣ ድናችኋል፣ የተባረካችሁ ናችሁ። ምን ያደርግልሃል? ውስጥህን ታውቀው የለ ጌታ ሌባ እንደሆንክ ቀጣፊ እንደሆንክ ሞላጫ እንደሆንክ ታውቀው የለ። ባመሰግን ምን ያደርግልሃል? ውስጥህ እየነገረ ስተኛ እየሸነቆረ አይደል? እውነቱን ስነግርህ ነው ጥሩ። ይህንን መስማት አለብን በእውነቱ ማለት ነው። ይህንን ነው የሰውነት ብርሃን ምጽዋትህ ነው። ስለዚህ ሁላችንም ስጦታ እንድንሰጥ አምላከ ቅዱሳን ይርዳል። ስጦታ ስጡ በእውነቱ ማለት ለሰው ስጦታ መስጠት። ስጦታ አያችሁ፣ ሰው ለምንድነው ስጦታ የሚሰጥ መሰላችሁ? በጣም እወድሃለሁ፣ በጣም ነው የምወድህ እና ልቤ ይወድሃል፣ ግን ልቤን እንዳልሰጥ የራሴ ነው ሳወጣው እሞታለሁ እና ልቤን በቃው እሰጥሃለሁ ማለት እኮ ነው፣ ሌላ አይደለም። ልብን በቃ መስጠት ነው። ሲሰጡ በዚያ መስጠት ነው። ለሰው መለገስ፣ መራራት፣ መስጠት ይህ በጣም እጅግ መልካም ነገር ነው። ከቃሉ ጋር ናችሁ። ብሩህ ስጦታ እንድንሰጥ አምላከ ቅዱሳን ይርዳን። ወደ ሌላኛው ሐሳብ ልምጣ። የሰውነት ብርሃን በሉ እንጂ ምን ነው? አቤት አብርሃም ምንድን ነበረ? ምጽዋች ነበረ። ደግ ሰው ነበረ። ሲያበላ መንገድ ላይ የሚያበላ መንገድ ላይ ብሎ ሲያበላ እንግዳ አልመጣ ፍትልክ ቢባል አልቀምስም። የሰውነት ብርሃን ምጽዋትህ ነው ማለት ነው። ዓይን ያለው ምጽዋትን ነው። ማንን ያሳያል? ብሩህ ሥላሴን ያሳያል። አብ ጎህ፣ ወልድ ጎህ፣ መንፈስ ቅዱስ ጎህ፣ አሐዱ ጎህ ጽባህ ዘበጸዳለ ብርሃኑ ሰሰለ ጽልመት የሚባል አብ ወልድ መንፈስ ቅዱስን ታያለህ። አብርሃም ደግ ሰው ነው። ያበላል፣ ያጠጣል። ምጽዋቱ ዓይን ሁና ሥላሴን አሳየችው። ሥላሴን አሳየችው። ምጽዋቱ ዓይን ሁኖት። ቆርኔሌዎስ የሚባል ሃይማኖት አልነበረውም። የሐዋርያት ሥራ ምዕራፍ 10 ላይ ደግ አይሁዳዊ ነው፣ ግን ይመጸውታል። በእግዚአብሔር አያምንም፣ በክርስቶስ መገለጥ አያምንም፣ ግን ደግ ሰው ነው። ምጽዋት ይመጸውታል። ምጽዋቱ ዓይን ሁኖት መልአኩ መጥቶ ምን አለው? ምጽዋትህ ተሰምቶልሃል፣ ሂድና ከቅዱስ ጴጥሮስ ተጠመቅ አለው። ስጦታ በጠማማነት ካልሰጡት እግዚአብሔርን ያሳያል። በጎ ስጦታ የሚሰጥ ሰው እግዚአብሔርን ያሳያል፣ እግዚአብሔርን ያያል። ሐናና ኢያቄም ልጃቸውን ለእግዚአብሔር ሰጡት። አፏ ሳይፈታ ቁርጥ አድርገው አንድ ልጃቸውን ትንሽቱን ልጅ የመካን ልጅ ብርቅ የሆነችን አንድ ልጅ እንደ ፀሐይ የምታበራ ብሬት ልጅ ሰጡ። ልጃቸውን ሰዎቹ ምጽዋት መጽውተዋል፣ እናንተ አስራት አንሰጥም። ሰዎቹ ልጅ ነው የመጸወቱት፣ ያውም እመቤታችንን ያህል ልጅ ሰጡ። ኋላ ዓይን አረገና ምን አደረጋቸው? ዓይን ብርሃን ናት፣ የሰውነት ብርሃን። እነሱ ልጃቸውን ሲሰጡ ብርሃን ክርስቶስ ደግሞ በድንግል ማርያም አዩት ማለት ነው። እና ምን ይላሉ ሊቃውንቱ? አሃ ጌታ ለካ አሉ የኢትዮጵያ ሊቃውንት ለካ ጌታ ዳግመኛ ያልተወለደ አይድንም ያለ ለጥምቀት ብቻ አይደለም። አብርሃም፣ ይስሐቅ፣ ያዕቆብ ማርያምን ወለዷት። ማርያም አብርሃምና ይስሐቅ ያዕቆብን መልሳ ወለደቻቸው ይላሉ። የወለዱት ምን ይላል? አይ ገበሬ ሊቁም አምላክን የወለዱት ይወልዳል አለ።
እውነት እኮ ነው። ተመልከቱ። አብርሃም፣ ይስሐቅ፣ ያዕቆብ፣ ዳዊት፣ ሰሎሞን ማርያምን ወለዱ። ድንግል ማርያምን ወለዷት። እሷ ደግሞ ክርስቶስን ወለደችና ወለደቻቸው። ስለዚህ ድንግል ማርያም መልሳ አያታቸው ናት ማለት ነው። ክርስቶስ አባታቸው ከሆነ እሷ ደግሞ የክርስቶስ እናት ከሆነች ድንግል ማርያም ለአብርሃም፣ ለይስሐቅ፣ ለያዕቆብ አያታቸው ሆነች ማለት እኮ ነው። አያታቸው ናት መልሳ። እግዚአብሔር እንኳን እናቴ ሲል ያላፈራትን በእውነቱ እግዚአብሔር አያት ሲቆጠርለት አላፈረም። እንዲሁ ሰው ግን እንዲሁ ትዕቢቱ አይደቃቸው። ክርስቶስ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም አብርሃም ወለዶ ለይስሐቅ ይስሐቅ ወለዶ ለያዕቆብ ያዕቆብ ወለዶ ይስሐቅ ወለዶ ለያዕቆብ ያዕቆብ ወለደ ይሁዳ ወአሃዊሁ ይላል። የማን አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳና ወንድሞችን ወለደ። ጥሩ እሺ። እነዚህ ኋላ ማንን ወለዱ ለማለት ከነሱ ክርስቶስ ተወለደ። አሁን አብርሃም የክርስቶስ አያት ሲባል የእግዚአብሔር አያት ሲባል ካላፈረ አሁን ድንግል ማርያምን እናቴ ማለት ያሳፍራል? እግዚአብሔር ዳዊት አባቴ ሳይል ሳያፍር ማለት ዳዊት አባቴ ሲል የዳዊት ልጅ ሆይ ሲባል እኮ ቆም ነበር የሚል እሱ ራሱ። የዳዊት ልጅ ሆይ ማረኝ ሲባል ቆም ይል ነበር መንገድ እየሄደ። የድንግል ማርያም ልጅ ሆይ ማረኝ ስለው ሊቀየም። እረ ድንቁርና ቤት ሰራ ማምላክ። ድንቁርና ቤት ሰርቷል በዚህ ዓለም 14 ምሰሶ ነው ያቆመ 7 አይደለም። በጣም ነውር እኮ ነው በእውነቱ ማለት ነው። ያን ስጦታ ሰጣቸው በምጽዋት አይን እግዚአብሔር ታይቷል በእውነቱ ማለት ነው። ሁሩ ወአይምሩ ምን ተዘይቤ ምጽዋት አበድር መስዋዕት፣ ከመስዋዕት ይልቅ ቸርነትን ምጽዋትን እመርጣለሁ ለምን እንዳለ ተመልከቱ። ምጽዋት አይን ነው። ምጽዋት ጠማማ ከሆነ ሰውነት ጠማማ ነው ማለት አትድንም ማለት ነው። ምን ማለት ነው? ገሰው ወንድምህን ሰርቀህ ቀምተህ እያስለቀስክ አቶ ገሌ ለመድኃኒዓለም ለክብሩ መገለጫ 50 የ100 ብር የ300 ብር ጥላ ሰጥተዋል። ውሸት ጠማማ። እዚያ ለሰረቀው ስጥ። መጀመሪያ ሰርቀ 20 ሺህ ብር ሰርቀ 10ሩን ለመድኃኒዓለም 10ሩን ለራስ ማለት አይቻልም። መጀመሪያ የሰረቀውን መልስ። የምታስለቅሰውን ሰው አጽና ነው። በሐሰት ምስክር ያሰርከውን ሰው አስፈታው። ድሃ ጦሙን እያደረ አንተ ምግብ የምታማርጥ ከሆነ ስጠው። አይዳው ድኩማት ያንጻሉ እንታቢያተ። ደካማ እጆች የሰማይ ቤት ይሰራሉ። ደካማ እጆች ስለ ማርያም፣ ስለ ገብርኤል፣ ስለ ሥላሴ የሚሉት እነዚያ እጆች የብርሃን ቤት ሰርተው ይቆዩአቸዋል። አበድሯቸው። ለነዚያ ነው መስጠት። ቅዱስ ዮሐንስ አፈወርቅ አንድ ጊዜ ክርስቶስን ተወዱታላችሁ አላቸው። እሱ አዎ አሉት። እሺ እናንተ ተወዱታላችሁ? እስቲ የምትወዱት በጣም እሺ፣ ብትወዱት ታበሉታላችሁ? ቢርበው ታበሉታላችሁ? ቅዱስ ዮሐንስ አፈወርቅ የመለሰው እንግዲያውስ ክርስቶስ ማለት በከተማው ብርድ እየመታው የወደቀው ድሃ ነው ይላል። ያንን ውደደው፣ ለዚያ ስጠው፣ አበድረው። ተመልከቱ ማለት ብፁዓን እሙንቱ እለ ይሁቡ እምዘቦሙ እስመ እሙንቱ ይሌቅህዎ ለእግዚአብሔር ይላል ሰሎሞን። ካላቸው ነገር የሚሰጡ ሰዎች እነሱ ለእግዚአብሔር ያበድሩታል ይላል። ለእግዚአብሔር ያበድሩታል። እግዚአብሔር ደግሞ ክብር አልብሶ ይቆያል። ትርፍ ሸሚዝ ካላችሁ ስጡ ለድሃ። እናንተ እንጀራ በልታችሁ ቆሎ የምትጨምሩ ከሆነ ቆሎውን ለድሃ ስጡት። 5 ጫማ ካላችሁ በባዶ እግሩ ለሚሄደው አንዱን ስጡት። እናንተ በግ አርዳችሁ ዶሮ የምትጨምሩ ከሆነ ዶሮውን ለድሃ ስጡት። አሁን ልደት መጥቷል። ቢያንስ ሽሮም ስጡት፣ ቆሎ ስጡት። ጦም እያደረ እኛ ደግሞ ስላልተጨመረልን የሚከፋን ስለሆነ በፍራሽ እየተኛ አልጋ የለኝም የምትል ከሆነ ቤት ለሌለው ሰው መጠለያ ስጠው። ቤት ለሌለው ሰው። ለዚህም እንዘን። ስጦታ እግዚአብሔርን ያስመስላል፣ እግዚአብሔርን ያሳያል፣ ቸርነቱን ያሳያል፣ በእግዚአብሔር ፊት ያቆማል። የሚጠይቀን ጥያቄም ይሄ ነው። ብር አባብልታችሁኛል ነው በቃ። የእናት ወገኔ ዘር ነህ ወይ አይልም። ጥሩ ካባ ለብሰሃል ወይ ሁሉ አይልም። ሌላው ቀርቶ ይገርማል እኮ ጥሩ ካባ ለብሰሃል አይለኝም። ጥሩ ቀሚስ ናረክ አይለኝም። እኔንም ቢሆን ሰርተሃል ወይ ነው ቁም ነገሩ። ሰርተሃል ወይ? ይሄን የምንለብሰው ለክብረ ወንጌል ነው፣ ወንጌልን ለማስከበር ነው። ጥያቄው ግን የሥራ ነው። አብልተሃል ወይ አጠጥተሃል ወይ ነው፣ የተግባር ነው። እስቲ አንድን ሕፃን ልጅ ታቀፉና እወድሃለሁ ልጄ፣ እወድሃለሁ ልጄ። ጡት የለም፣ እወድሃለሁ ልጄ፣ እወድሃለሁ። ልጥባ የለም፣ እወድሃለሁ ልጄ፣ እወድሃለሁ ልጄ። ጡት የለም።
ይሄ ልጅ መሞቱ አይደለም መሞቱ እኮ ነው በእውነቱ ማለት ነው። ይሄን ነው በስራ ነው የምትገልጡት ነው። መዋደዳችን ያለ ግብዝነት ይሁን ያለ ለዚህ ነው። መራራት ማዘን በእውነቱ ማለት ሳትመርጡ። ለዚሁም አንዳንድ ሰው ሆነን ልስጥ ካልሆነ አየው ይሄ እኮ ወጠምሻ ነው ሰርቶ ይበላ ነበር ይላል። ምን አገባ እንዲሁ እኮ አይደረስ እኮ ነው እናንተ። ሀለ ስጥ ሀለለ ዝም ብለህ ሂድ። አዎ የሚሰራ ጉልበት ሊኖረው ይችላል። ነገር ግን አንዳች ነገር ባይገጥመው የሰው ፊት እሳት ነውና ሰው ፊት አይቆምም። መስጠት ለተቻላችሁ መስጠት፣ ካሌላችሁ ስጡ። እንዲያውም ቅዱስ ዮሐንስ አፈወርቅ ምን ይላል? መጀመሪያ ሊለምን ላፈረ ሰው ስጥ ነው የሚለው ጢሞቴዎስ ሲተረጉም። ሊለምን ላፈረ ስጠው። ካባ ላንቃ ደርቦ ማለት ምን ማለት ነው? የነጣ ልብስ ለብሶ እኮ ጦም የሚያደርሰው አለ። እንዳይናገር ለካ ገሌ የዕለት ራት የለውም ይሉኛል ብሎ ዝም እንዳይል ደግሞ ውስጡ እየተቸገረ አምጡ አምጡ የሚል ልጆች ያሉት ዕዳ የሚከፍለው ያጣ ስንት ዕዳ አለ በእውነቱ ማለት ነው። ለዚህ ማዘን ክርስቶስን ያስመስላል። እስመሰብ ዘይገብር ምግባራተ ሰናያተ ዘልፈ ይከውን አምሳሊሁ ለእግዚአብሔር። በጎ ስራን ሁል ጊዜ የሚያደርግ ሰው እሱ እግዚአብሔርን ይመስላል ይላል ቅዱስ ቄርሎስ። እግዚአብሔርን ይመስላል። ስለዚህ እንድናዝን እንድንሰጥ አምላከ ቅዱሳን የሚሰጥ ልብ ይስጠን። ስጡ ይሰጣችኋል። ሌላው ሁለት ነገሮችን ወይም ሶስት አጠር አድርጌ ልናገርና ልጠቅልል። መምሸቱ የጋራችን ነው። ሌላው አይን። እስኪ አይን በሉ። የሰውነት ብርሃን ምንድን ነው? አቤት የሰውነት ብርሃን ምን ነው? አይንህ ነው። ስለዚህ መስጠት ልመዱ፣ መስጠት ልመዱ። ለልጆቻችሁ መስጠት አስለምዷቸው። እሺ ሌላው አይን የተባለ ምንድን ነው? የሰውነት ብርሃን። ሰውነት የተባለች ቤተ ክርስቲያን ናት። ሰውነት የተባለች ቤተ ክርስቲያን ነው። የቤተ ክርስቲያን ራስ ኢየሱስ ክርስቶስ ነው። ቤተ ክርስቲያን የክርስቶስ አካል ነው። የቤተ ክርስቲያን የሰው አይን የሚባሉት አንደኛ አይቱም እመቤታችን ናት። አይን የተባለችው ማለት የሰውነት ብርሃን ማለት የቤተ ክርስቲያን አይን እመቤታችን ናት። የቤተ ክርስቲያን አይን። ከዛ በኋላ ተመልከቱ፣ በዓለሙ የሚወጣው ፀሐይ ደግሞ ኢየሱስ ክርስቶስ ነው። አነ ውእቱ ብርሃኑ ለዓለም ዘተለወኒ ኢይርኤያ ለጽልመት አላ ይረክብ ብርሃነ ሕይወት። እኔ የዓለሙ ሁሉ ብርሃን ነኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለሙ ሁሉ ብርሃን ነኝ፣ እኔን የተከተለ ገሃነምን ጨለማን አያይም፣ ብርሃነ ሕይወት ልጅነትን እኔን አግኝቶ ደስ ይለዋል እንጂ ብሏል። የዓለሙ ብርሃን ኢየሱስ ክርስቶስ ነው። በዓለም የወጣውን ፀሐይ ከዓይናችን ተዋሕዶ ጋር ቅድም መምህር እንዳስተማሩን በዓለም የወጣው ፀሐይ ከዓይናችን ብርሃን ጋር ተዋሕዶ ማየት እንደምንችል እኛ ማየት የቻልነው ዓይናችን ድንግል ማርያም ላይ እውነተኛው ብርሃን ኢየሱስ ክርስቶስ ስለወጣ ነው፣ ስለተዋሃደ ነው። ያለ ብርሃን ዓይንም አያይም፣ ያለ ዓይንም ብርሃን አይታይም። ይሄው ነው። ክርስቶስ ባይወለድ ኑሮ ተመልከቱ፣ ክርስቶስ ከድንግል ማርያም ባይወለድ ባይመጣ ኑሮ ባላወቅነውም ነበር። እሷ ከእሷ ባትወልደው ድሮ ባላየነውም ነበር። ያለ ዓይን ብርሃንን አላየንም፣ ያለ ድንግል ማርያም ክርስቶስን አላየነውም። ያለ ድንግል ማርያም የመጣ ክርስቶስ አይተንም ሰምተንም አናውቅም። ቤተልሔም እየሮጥን ብንሄድ ከእሷ እቅፍ ነው የምናገኘው። ይኸው ነው። ወደ ግብፅ ተከትለ ነው ብንሄድ ከጀርባዋ ላይ ነው የምናገኘው። ወደ ቅፍርናሆም ተከትለን ብንሄድ አብራው በስብከት መሃል ነው የምናገኘው። ከመስቀሉ ስር እያለቀስን የምንከተለው ከመስቀሉ ስር ከእሷ አጠገብ እናገኘዋለን። ሲያርግ ብናየው እናቱን ከሐዋርያት መሃል አድርጎ ሲያርግ እናገኘዋለን። ሲመጣም አብራው ትመጣለች። እናቱ ሆና እሱ በጌትነቱ እሷ በፍጡርነቷ ይመጣሉ። ድንግል ማርያም የሌለችበት ክርስትና የለም። በእውነት የሌለ ክርስትና ራሱ የለም፣ ፈጽሞ የለም። ያለ ዓይናችን ፀሐይን ማየት የሕይወታችን ሁሉ ፀሐይ ወብርሃነ ጽድቅ ዘያበር ለኩሉ ዓለም ዘመጻ ውስተ ዓለም ውስተ ዓለም ሀሎ ወዓለም እሰያይመሮ ለዓለም ሁሉ የሚያበራው ደገኛው ብርሃን ኢየሱስ ክርስቶስ፣ ደገኛው ብርሃን ምሸት የሌለበት ጠፈር ደፈር የማይከለክለው ጥላ የሌለበት የማይመሸው ብርሃን ኢየሱስ ክርስቶስ የወጣው በድንግል ማርያም ነው። መላእክት ያዩትን ተመልከቱ። ሰማያትን ቀደ ብትወርድ ምን አለ አለው ነቢዩ። ግስሶሙ ለአድባር ተራሮችን ዝቅ ዝቅ አድርጋቸው እባክህናና እንይህ
መቼ ነው የምናይህ አሉት። ከድንግል ማርያም ተወለደና ታየ። አምላክን ያየንባት መጽሔት ሃይማኖት። መላእክት 5500 ዘመን ፈለጉ አላዩትም። እሷ ስትወልደው በሥጋ አዩት። ቅዱሳን መላእክት እግዚአብሔርን ያዩት ከድንግል ማርያም ሲወለድ ነው። ለድንግል ማርያም እንኳን አምላክ የታየባት ዓይን ናት እመቤታችን። እኛም ያየነው በሷ ነው። ነገም በሷ እናየዋለን። እንዲሁ እኮ ይገርማል እናንተ። እደና አንዱ ምን አለ መሰላችሁ? ለናትናኤል ፊልጶስ ሂዶ ለናትናኤል ምን አለው? ተመልከቱ። ፊልጶስ ሂዶ ና ኢየሱስ ክርስቶስ የናዝሬቱ ኢየሱስ ክርስቶስ መጥቷል አለው። ከናዝሬት ደግሰው ይወጣል። መታይ ወስዶ አሳየው። ፊልጶስ ለናትናኤልን እየመራ ክርስቶስን የሚያሳይ ከሆነ ድንግል ማርያም አምላክን አታሳይም ማለት ምን ማለት ነው? ድንቁርና ነው። እየመራች ታሳየኛል። ዓይናችን ናት፣ ብርሃናችን ናት እንጂ እሷ። ለዚያው በሔዋን ሲኦልን ስናይ በእሷ ግን ማንን ያየንባት? እግዚአብሔርን ያየንባት ዓይን፣ አብን እንድንሰማ ያደረገችን ዓይን፣ ወልድን እንድንሰማ ያደረገችን ዓይን፣ መንፈስ ቅዱስን እንድናይ ያደረገችን ዓይን፣ እኔን ያየ አብን አየ ብሎ በሱ አብን መንፈስ ቅዱስን እንድናይ ያበቃችን ዓይን፣ ብርሃን ክርስቶስ የወረደባት ዓይን እመቤታችን ናት። እሷን የሰጠን ሕያው እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ምናታል ለኪ ለባይትትኪ እግዝእትነ ወላዲተ አምላክ እመብርሃን አንቲ ናበይኪ በስብሐት ወውዳሴ። የብርሃን እናቱ ንጽሕት እናታችን አምላክን የወለድሽ እመቤታችን አንቺን ብቻ እናመሰግንሻለን። አንቺ ታቢም ሰማይ ከመላእክት ትበልጫለች፣ ወትከብሪም ምድር ከሰው ሁሉ ትበልጫለች። ነቢዩም የእግዚአብሔር ነቢይ ተብሏል። ሐዋርያውም የእግዚአብሔር ሐዋርያ ተብሏል። ንጉሱም የእግዚአብሔር ንጉሥ ተብሏል። መምህሩም የእግዚአብሔር መምህር ተብሏል። መልአኩም የእግዚአብሔር መልአክ ተብሏል። እሷ ብቻ የእግዚአብሔር እናት ትባላለች። እመብርሃን ናት። ወላዲት አምላክ ወላዲት ሕይወት ሶበ ወለደት ብሲት አምጻት ሕይወተ ለዓለም አቡሊዲስ። ይቺ ሴት እሱን በወለደች ጊዜ ለዓለም ሕይወትን ይዛለት መጣች። ሕይወትን የወለደች ከድንግል ማርያም በቀር ማን ነው? ሕይወትን አልወለደችም የምትል ከሆነ ክርስቶስን ክደዋል። እሱ ሕይወት ነኝ ትንሣኤ ነኝ ይላልና እሱ ሕይወት ያደረበት አይደለም፣ ሕይወት ነው። ሕይወት ከሷ ወጣ፣ ብርሃን ከሷ ወጣ። በእውነቱ ኢያቄም ወሐና ወለዱ ሰማየ ወሰማየ ወሙኒ አስረቀት ፀሐየ። ኢያቄምና ሐና ሰማይን ወለዱ፣ ሰማያቸው ደግሞ ፀሐይን አወጣች። ፀሐይ የወጣባትን ሰማይ ማየት የማይሻ ማን ነው? ወደ ምስራቅ ብትዞር ፀሐይን ታያለህ። ወደ እውነተኛይቱ ምስራቅ ወደ ድንግል ማርያም ብትዞር ክርስቶስን ታየዋለህ። ከምስራቅ ፊትን ብትመልስ ጨለማን ታያለህ። ፀሐይ ክርስቶስ ከተወለደባት ከእውነተኛይቱ ምስራቅ ከድንግል ማርያም ፊትን ብትመልስ ጨለማ ዲያብሎስና ሲኦልን ታያለህ። ሕይወትን እንድናይ ያበቃችን መራሒተ ሕይወት አፍጣኒተ ረድኤት ደመና መፍጠኒት ደመና ቀሊል እመቤታችን ናት። ደመናሰ ቀሊል ይእቲኬ ማርያም። እውነተኛይቱ ደመና፣ ቀላል ደመና፣ ፈጣን ደመና እመቤታችን ናት የቤተ ክርስቲያን። ስለዚህ የሰውነት ብርሃን ማለት ሰውነት ማለት ቤተ ክርስቲያን ነው። ቤተ ክርስቲያንን የክርስቶስ አካል ሰውነት ይላታል። የቤተ ክርስቲያን ዓይን ማርያም ናት። እስኪ በሉ የቤተ ክርስቲያን ዓይን በሉ። ማን ናት? እመቤታችን ነው። የምን ዓይን? ዓይን በምን ያያል? እኛ ምንድነን? እግር። እኛ ምንድነን? እጅ። እኛ ምንድነን? ሕዋሳት። እመቤታችን ምንድናት? ዓይን። ክርስቶስ ምንድን ነው? ራስ ነው። ከዚህ በኋላ እነ እግር እነ እጅ ከዚህ በኋላ ማንን ያዩታል? ተመልከቱ። በአምጣነ ዓይን ብሩህ እግር የሐውር ሀበ ዘፈቀደ ይላል ቅዱስ ቄርሎስ። ዓይን መልካም ከሆነ እግር ሀሰበው ይደርሳል። ወእድኒ ይእዘይ ሴኒ እጅም መልካሙን ይይዛል አለ። አሃ ጥሩ ነዋ። ዓይናችን ድንግል ማርያም ጤነኛ ስለሆነች ካሰብነው ከመንግሥተ ሰማያት እንደርሳለና መልካሙን ጸጋ በእሷ ምክንያት ይዘናላ። ልጅነትን ሰጠን፣ አረሞትን ሰጠን፣ ሀብተ መንፈስ ቅዱስን ሰጠን። መንግሥተ እግዚአብሔር እሰናያ ማእከሌክሙ የእግዚአብሔር መንግሥት በመካከላችሁ ናት ብሎ መንግሥተ ሰማያትን በልጅነት በሀብተ መንፈስ ቅዱስ እጅ አድርጎ የሰጠን በእመቤታችን ነው በእውነቱ ማለት ነው። ዓይኑ ሰው ከጠፋ ምን ይሆናል? ሶበ ይሐውር እግር ያቅፎ እግርኒ ይዝ
ዘይፈቀደ እጅም ያላሰበውን ይይዛል። እባቡን ጊንጡን ይይዛል፣ ጉርጡን ይይዛል፣ አፈሩን ይይዛል። ወርቅ ለቀምክ ብሎ ጠጠር ይለቅማል። እግርም ማሰናክሎት ይወድቃል። እመቤታችን ዓይን ያልሆነችው ሰው ከክርስቶስ መድረስ አይቻለው። እሱ የሕይወታችን ብርሃን ነው። እሷ ደግሞ ብርሃናችን ያየንባት ዓይናችን ናት። እመቤታችንን የፈጠረልን እግዚአብሔር ይመስገን። አሜን በሉ እንጂ። ሁለተኛ የሰውነት ብርሃን በሉ ምን ነው? ዓይን ነው። እንግዲህ ዓይንህን ላውጣ የሚል ሰው ካለ እኔ ነግሬያቸዋለሁ። አትደባደቡ፣ ግን እምቢ በሉ። ዓይናችሁን ጠብቁ፣ ዓይናችሁን ጠብቁ። ግን ዓይናችሁን ላወጣ ሁሉ ዓይን አታውጡ፣ ክፉን በክፉ አትቃወሙት። ራሱ እግዚአብሔር ይቃወማቸዋል ራሱ። እኛ ግን ዓይናችን እንጠብቃለን። ከቃሉ ጋር ናችሁ። የሰውነት ብርሃን አትሉ ምንህ ነው? ዓይንህ ነው። የቤተ ክርስቲያን ብርሃን ጳጳስ፣ ቄስ፣ ሐዋርያት እነዚህ ናቸው። ቅዱሳን የቤተ ክርስቲያን ብርሃኖች ናቸው። ማን ብሏል? ክርስቶስ ማቴዎስ ወንጌል ምዕራፍ 5 ላይ እናንተ የዓለም ብርሃን ናችሁ ብሎ እናንተ የዓለም ብርሃን ናችሁ። ብርሃን ክርስቶስን ይዘው የሚዞሩ ንጸውር ሞቶ ለክርስቶስ በሥጋነ ከመያስተሪ ኃይሉ ለክርስቶስ በውስተ ነፍስትነ መዋቲ በሚሞተው ሥጋችን የክርስቶስ ኃይል ይገለጥ ዘንድ የክርስቶስን መከራ ተሸክመን እንዞራለን እንዳለ ቅዱስ ጳውሎስ ፀሐይ በሰሌዳዋ ብርሃን ይዛ እንደምትዞር ብርሃን ክርስቶስን ይዘው በቤተ ክርስቲያን የሚኖሩ በጸጋ ክብር የሚሽከረከሩ በአክናፈ ጸጋ የሚበሩ ቅዱሳን የዓለም ብርሃን ናቸው። ሐዋርያት ብርሃን ናቸው። ቅዱሳን ብርሃን ናቸው። ተክለ ሃይማኖት ብርሃን ናቸው። ገብረ መንፈስ ቅዱስ ብርሃን ናቸው። አቡነ አረጋዊ ብርሃን ናቸው። ቅዱስ አትናቴዎስ ብርሃን ነው። ቄርሎስ ብርሃን ነው። ሌሎችም ብርሃን ናቸው። እነ ቅዱስ ሚካኤል ብርሃን ናቸው። ራዕየ ዮሐንስ ላይ ተመልከቱ። ከመልአኩ ፊት የተነሳ ምድር ሁሉ በራች ነው የሚለው። አዲያስ ምን አለ? ብርሃን መጻ ውስተ ዓለም ወአብ ደረሰ ጽልመተም ብርሃን እስመ እኩይ ምግባሩ እስመ ኩሉ ዘእኩይ ምግባሩ ይጸል ብርሃነ ከመይት ከሰጥቶ ምግባሩ እስመ እኩይ ውእቱ። ስጋው ክፉ ሌባ መጅስ ጨለማ የሚወድ ሌባ ደግሞ ሌባ ምንድን ነው? ወሰራቂስ ይመጽ ዘይንበለ ይስርቅ ወያይጉል ደግሞ ባለቤቱ ሲነግረን ሌባ ሊሰርቅ ነው እንጂ ለሌላ የሚመጣ አይመስላችሁ? ይገርማል። አሁን በዓለም ላይ ቤተክርስቲያን የሚቃወሙ አፋቸው የዘንዱ የሆኑ ሁሉ የራሳቸው ሃይማኖትና አስተምሮ ዶክትሪን የላቸውም። ሊሰርቁ ብቻ ነው በየዩቲዩቡ የሚለፈልፉት። ክርስትና ሌባ ናቸው። በግ ለመስረቅ ብቻ ነው የሚለፈልፉት እንጂ የድህነት ትምህርት እንኳን የላቸውም። እነዚህ ናቸው ሌቦች፣ ተኩላዎች የተባሉት ማለት ነው። የቤተክርስቲያን ብርሃን የተባለ ክርስቶስ ብርሃናችን ነው። የባህሪ ብርሃን ቅዱሳን ብርሃን ናቸው፣ እሱ በሰጣቸው ጸጋ ብርሃን። ስለዚህ ቄሱ ብርሃንህ ነው። ንስሐ አባትህ ብርሃንህ ነው። ጳውሎስ ብርሃን ነው። ጴጥሮስ ብርሃን ነው። ዮሐንስ ብርሃን ነው። የእሱን ክህነት የያዙ ሁሉ ብርሃን ናቸው። ዓይን ሐማሚ ከሆነ በምን ታያለህ ማለት ንስሐ አባት ካልያዝክ፣ ንስሐ አባት መናፍቅ ከሆነ ጠማማ ከሆነ በምን ታያለህ? ኤጲስቆጶስም መናፍቅ ከሆነ በምን ታያለህ? ንስሐ አባት ከሌለ በምን ይበራልሃል? ሂዱና ዓለሙን ሁሉ አብሩ ያላቸው እናንተ የዓለም ብርሃን ናቸው፣ እናንተ ጨው ናችሁ ብሏል። ሐዋርያት ከሌሉ አልጫ ነህ ማለት ነው፣ እሱ ጨው ናችሁ ብሏቸዋልና። ሐዋርያት ከሌሉ ጨለማ ነህ ማለት ነው፣ እሱ ብርሃን ናችሁ ብሏቸዋልና። የሐዋርያት ክህነት የሌለው ሰው ጨለማ ነው። ንስሐ አባት እንዲኖረን አምላከ ቅዱሳን ይርዳን። ለጠመመበት ለጨለመበት ሁሉ ብርሃን የሚያሳዩ ቅዱሳን አባቶቻችን በቅድስናቸው፣ ካህናት ደግሞ በክህነታቸው የቤተ ክርስቲያን ብርሃናት ናቸው። ሶስተኛውና የመጨረሻ ነው። ሶስተኛው የሰውነት ብርሃን በሉ። ሰውነት የተባለች ማናት? ቤተ ክርስቲያን በሉ። የሕይወታችን ብርሃን ማን ነው? ኢየሱስ ክርስቶስ በሉ። ኢየሱስ ክርስቶስ በሉ። ብርሃን የሚገለጥበት ዓይናችን የመጀመሪያዊቱ ማን ናት? ሁለተኛ ብርሃን ክርስቶስ ያደረባቸው እነማን ናቸው? ቅዱሳን ናቸው። ምክንያቱም እናንተ ምን ብሏቸዋል? የዓለም ብርሃን ናችሁ። እስኪ በሉ እናንተ የዓለም ብርሃን ናችሁ በሉ። አሁን ይህን ደግሞ ትረሱታላችሁ። አብዳን ዝንጓን አልላችሁ ነገር ትረሱታላችሁ። እናንተ የዓለም ብርሃን ናችሁ ብሏቸዋል። ማንን? ሐዋርያትን። ማቴዎስ ወንጌል ምዕራፍ 5 ላይ ደግሞ ይገርመኛል። የቤት ስራ ይዛችሁ ነው የምትመጡ እንጂ የቤት ስራ አትሰጡም። እናንተ ጥርጥር ይዛችሁ መጣችሁ እንጂ ሰዎችን ግን እናንተ ለማጠራጠርም አቅም የላችሁም፣ እንኳን ልትመልሱ ማለት ነው። የያዛችሁትን ለምን አትይዙም? እንዴ ጴጥሮስ ብርሃን ይሆናል እንዴ? ብርሃኔና መድኃኒቴ እግዚአብሔር ነው እኮ ነው የሚችል ጌታ ሐዋርያትን የዓለም ብርሃን ናቸው ብሎ የነገረኝ ራሱ ክርስቶስ ነው። ስለዚህ ሐዋርያትን የመሰሉ ቅዱሳን ሁሉ የዓለም ብርሃን ናቸው። ስለዚህ ተክለ ሃይማኖት የዓለም ብርሃን ናቸው ስል ትክክል ነኝ። ለምን? ጳውሎስን መስለው ከተገኙ፣
ጴጥሮስን መስለው ከተገኙ፣ ቶማስን መስለው ከተገኙ ብርሃን ናቸው። ይህንን ማወቅ። ሶስተኛ የሰውነት ብርሃን በሉ ምን ነው? አይን ነው። ሶስተኛ የሰውነት ብርሃን የተባለ አይምሮ ነው። ይህን ተናግሬ ጨረስኩኝ። የሰውነት ብርሃን የተባለ አይምሮህ ነው። አይምሮህ ነው። በደንብ ያዙልኝ። ይሄን አይምሮ የተባለው እውቀት ህሊና ማለት ነው። እንዲህ ብሎ ይናገራል ቅዱስ ቄርሎስ ይህንን ጉዳይ ሲተረጉም ማለት ነው። ወበከመ አይንከ ብርሃን ለስጋከ ለኩሉ ስጋከ፣ አይን ለስጋ ሁሉ ብርሃን እንደሆነ ሁሉ ከማሁ አይምሮኒ ከመዝ ውእቱ ብርሃን ለስጋከሂ ወለነፍስከሂ ህቡረ ይላል። አይንህ ለውጩ ለስጋ ለእግርህ ለእጅህ ለዚህ ሁሉ ብርሃን ሆኖ እንደሚያንቀሳቅስህ ለነፍስህና ለስጋ ደግሞ ብርሃን የሚሆንህ አይምሮህ ነው ይላል። እውቀትህ ነው፣ ህሊናህ ነው። ህሊናህ የሰውነት ብርሃን ነው። ህሊናህን አዳምጠው፣ ህሊናህን ስማው፣ ህሊናህን አትዋሸው፣ ከህሊናህ አትውጣ፣ ህሊና የሚዝልህን ስማ። ህሊና ነው የሚያድንህ ማለት ነው። አፍህ ሳይሆን ህሊና ነው። ጆሮ ሳይሆን ህሊና ነው። እጅ ሳይሆን ህሊና ነው። እግር ሳይሆን ህሊና ነው። ህሊናህን ስማው ብሎ ይነገራል። እንዲሁ አይን ወበከመ አይምሮ ተመልከቱ። ወበከመ አይን ብርሃን ለስጋ አይን ለስጋ ብርሃን እንደሆነ ብሏል። ተመልከቱ። እምከመ ኮነት አይምሮ ይላል ህሊናከ እንተ ታበር በአይምሮ ለነፍስከሂ ወለስጋከሂ ብርሃን ትከውን በመንፈስ ቅዱስ። ስጋ ለሰውነትህ አይን ሆኖ ብርሃኑን እንደሚያንቀሳቅስህ ህሊናህ በአይምሮ ከበራ በመንፈስ ቅዱስ ብርሃን ነፍስህም ብሪት ትሆናለች ብሎ ይናገራል። እምከመሰ ኮነት ተመልከቱ ርቅተ ይልና ሲያበቃ እምዝንቱ አይምሮ እማፍቅሮተ ዓለም ጽሉመ ትከውን ዘይሬይ ብርሃነ እስመ ተአርቀት እማይምሮ ይላል። ምን ማለት ነው? ሰውነትህ ይላል ተመልከቱ። ሰውነትህ ግን ዓለምን በመውደድ ምቾት በመውደድ አይምሮ ከጨለመ ግን ይላል አይምሮ ከጨለመ ግን ልብ ሁሉ ጨለማ ይሆናል። ከዚያ በኋላ እጅ ሁሉ የጨለማ ስራ ይሰራል፣ ርስትህም ጨለማ ይሆናል። አይምሮ ብርሃን ከሆነ እግር ካሰበው እንዲደርስ፣ ህሊና ብሩህ ከሆነ እውቀት ካለ ካሰበው ትደርሳለህ፣ መልካሙንም ትይዛለህ ብሎ ይናገራል። መጨረሻ ላይ ምን ይላል? አይምሮ ሲዝግ ምን ያበራዋል ይላል። አይምሮ ሲዝግ፣ በነገራችን ላይ አይምሮ የሚለውን እውቀት ነው የሚላ አይምሮተ አይምሮሰ ርሂቅ እምኃጢአት ይላል። እውቀት ማለት ከኃጢአት መራቅ ነው ይላል። እውቀት ማለት ከኃጢአት መራቅ ነው። ሐኪም ሆኖ ሲጋራ የሚያጤስ ከሆነ የሰውዬ አያውቅም፣ ሐኪም አይደለም። አላወቀም። እውቀት ማለት በተማሩበት እውቀት ባንማር ኑሮ ሊመጣብን ከነበረው ጉዳት መጠበቅ መቻል ነው። እውቀት ማለት ከኃጢአት መራቅ ነው። አይምሮ ሲዝግን ኃጢአትን ወደህ ትሰራዋለህ። ታዲያ አይምሮ እንዲበራ ከኃጢአት እንድርቅ አይምሮ ብሩህ መሆን አለበት። አይምሮ ብሩህ ከሆነ ምን ያበራዋል? እምከመ ዝህለ ያበርታ መጻሕፍት ይላል። እምከመ ዝህለ አይምሮ ያበርታ መጻሕፍት ምን ማለት ነው? አይምሮ ከዛለ መጻሕፍት ወልውለው ያጠሩልሃል። አይምሮ ሲጠራ ደግሞ ክፉና በጎ ለይተህ ታውቃለህ። ያን ጊዜ ኃጢአትን መጸየፍ እግዚአብሔርን መውደድ ትችላለህ። አሁን በጣም ብዙ ሰው ከኃጢአት ለመራቅ ምን ላድርግ ይላል። የደጋገመ ስለማያስብ ነው። እስኪ ስለማያስብ በሉ። ቁጭ ብለን ማሰብ አለብን። ከኃጢአቱና ከእግዚአብሔር፣ ከዚህ ኃጢአትና ከእግዚአብሔር፣ ከገንዘቡና ከእግዚአብሔር፣ ከዝሙትና ከእግዚአብሔር፣ ከሱሱና ከእግዚአብሔር ማን ይሻለኛል ብለን ቁጭ ብለን ማሰብ አለብን። በኃጢአት በተፈተንበት ጊዜ 20 ደቂቃ ቁጭ ብለን ማሰብ እንኳን ብንጀምር ኃጢአቱን ጥለነው መሄድ እንችላለን። ስለዚህ የሰውነት ዋናው ብርሃንህ አይምሮህ ነው፣ እጅ አይደለም። እጅ ለጥቂት ቀን መስረቅ ስላቆመ የጸደቅ እንዳይመስልህ። አይምሮህ ሌባ መሆኑን ካላቆመ ነገ ደግሞ በሬ ጨምረህ ትሰርቃለህ። እግርህ ከዘፈን ቤት መሄድ ስላቆመ የተስተካከልክ እንዳይመስልህ። አይምሮ መታሰሩን ያዝልኝ። አፍ መቀባጠሩን ስላወቀ ለሳምንት በዐቢይ ጾም በሕማማት ዝም ስላልክ ደግ የሆንክ እንዳይመስልህ። አይምሮህ ዝም ብሏል ወይ? አይምሮህ ትቷል ወይ? አፍ ለሳምንት ሐሜት ስላቆመ የተስተካከልክ አይምሰልህ። አይምሮህ ዝም ብሏል ወይ? ተመልከቱ። ግብሩ ለልብ ማይሰር
ለአባላት ዘአፋ ይላል ማር ይስሐቅ ሲናገር። የልብ ስራው በውጭ ያሉ ህዋሳትን ማሰር ነው። የልብ ስራው በሉ እስቲ በውጭ ያለውን ምን ማድረግ ነው? እጅን የሚያስረው ልብ ነው። እግርን የሚያስረው ልብ ነው። አፍን የሚያስረው ልብ ነው። ስለዚህ ሰውነታችን አስሮ የሚያኖርልን ልባችን ነው። በኃጢአት ልንወድቅ በተፍገመገምን ጊዜ ገሃነምን እናስብ። ዛሬ ልንሞት እንደምንችል እናስብ። አንድ ሰው ከአንድ ሰው ሚስት ሄደና እባክሽን ኃጢአትን ፍጽም አላት። እንዴ ነውር እኮ ነው፣ ኃጢአት እኮ ነው፣ ንስሐ እንገባበታለን አለ። ሰርተን እንደጨርን ከንስሐ ሳንደርስ ብንሞትሳ ብላ መልሰዋለች። ብሞትስ ይባላል። ገሃነምን ያህል ስቃይ ድህነት እንደሆነ ወይ ሰርተው ወይ ሙተው ያርፉታል። በዚህ ጊዜ አርፈዋለሁ የሚባል ስቃይ አስቀምጦ እንዴት ኃጢአት እሰራለሁ ብሎ ማሰብ። መንግሥተ ሰማያትን ያህል ሀገር እያለ ሰው እኮ እንደው ዛሬ ቦታ ሊደርስ ነው ቢባል ምሳውን አቋርጦ ይሮጣል። እናንተ የፈለገ ቢሆን እጮኛውንም ቢሆን ጥሏት እንደሚሮጥ እኔ እርግጠኛ ነኝ። ዛሬ ቤት ይደርሳል ከተባለ መንግሥተ ሰማያት ይደርሳል ተብለህ እንዴት ኃጢአት ትሰራለህ? ይሄን ማሰብ አንተ ሞኝ። በዚያ የሀገር አይቃጠልም የሀገር ዘንድሮ እሳት ይበላዋል ብትባል ቤት የምትሰራ በእሳት በማይበላው ሀገር አይደለም ወይ? ያን ያህል ርስት እያለ እንዴት ትጎሰቁላለህ? እጅህ የእግዚአብሔር አካል አይደለም ወይ? ተመልከቱ። የክርስቶስን አካል ወስደህ እንዴት የዘማው አካል ታደርገዋለህ? በደም የተገዛ አካል እኮ ነው ያዝከው ይላል። ማሰብ መጀመር አለብን። ከየት እንደወደቅን እናስብ። ለምን እንደተፈጠር እናስብ። ክብራችንን እናስብ። ወዴት እንደምንደርስም እናስብ። ማይቶቱ ለሥጋከ ዓይንከ ውእቱ፣ ህሊናህን ስማው፣ የሰውነት ብርሃን ዓይንህ ነው ማለት የሰውነት ብርሃን አይምሮህ ነው። የተቀደሰ አይምሮ ይስጠን እግዚአብሔር። ወስብሐት ለእግዚአብሔር። ይቆየን።